የተናገርኩት ነገር አንድ መሬት ላይ አይወርቅም። አንድ ነገር መሬት ላይ አትወርቅም። ይህን ደም ማፍሰስ በማቆም ይህንን ዘር ማጥፋት ማስቀረት ይቻላል። ለክቡር ጠቅላይ ሚኒስትር ለአቶ ሽመልስ አብዲሳ፣ ለኦሮሚያ ክልል አመራር በሙሉ እግዚአብሔር በአደባባይ ያሰቅላችኋል ካልተመለሳችሁና ይህ ደም መፍሰሱ ካልቆመ መልእክቴን አስተላልፋል። ይህ ደም የአማራ ሕዝብ በኢትዮጵያ ምድር ደም ማፍሰስ ሴራ ካልቆመ በእውነት ነው ምላችሁ በአደባባይ የኦሮሚያ ብልጽግና አመራሮች ምረጡልን ተብሎ ሲሰቀሉ እኔ ዛሬ አየሁ። በአደባባይ ሲሰቀሉ ማለት ነው። ሰሜኑ ልተባበርባችሁ ነው ልተባበርባችሁ። ሙስጠፌ እንደው እውነት የእግዚአብሔር ሰው ከምል ሙስጠፌ የእግዚአብሔር ሰው ብል ነው የሚቀለኝ። ሙስሊም ናቸው ሶማሌው ማለት ነው። በእኔ ክልል አንድ ሰው በዘሩ ምክንያት ከሞተ ተጠያቂው እኔ ነኝ እንዳሉት ዛሬ ከአቶ ሽመልስ አብዲሳ የኦሮሚያ ፕሬዝዳንት የሚፈልገው በክልሌ ከዚህ በኋላ አንድ ነፍስ ቢሞት እኔ ነኝ ተጠያቂው የሚለውን ድምፅ እፈልጋለሁ። በሴራ ነው የሚገደለው። ይህ ህዝብ በሴራ ነው የሚገደለው። በእርግጥ አንድ ነገር አለ። እኔ በጣም ያስጠላኝና የሚያስፈራኝ አንድ ነገር አለ። እሱ ምንድነው መሰለው? ክርስቲያን ልጆች እዚህ አዲስ አበባ ኦነግ እንዲገባ ጠቅላይ ሚኒስትሩ ካደረጉ በኋላ አጠቃላይ ለስልጠና በኦነግ ስብሰባ ላይ ጥሪ ተደርጎላቸው ሄደው ነገስታት የሆነ የውርደት ስም ያው ቅኝ ገዢ ሆኖ ስገባ የክልል ማዋረድ ድርጊት ምናምን ስድቦች የሉ፣ ተለጣፊ ስሞች የሉ። እንትና ብለ በብሔሩ አዋርደህ የምትጠራበት አይነት በሄዱበት ሁሉ ነገስታት ዘመን እንደዚህ ያደርጋሉ። ወታደሮቻቸው በተለይ በጦርነት ያስጨነቀ ህብረተሰብ ካለ ያንን ህብረተሰብ በጣም የሚያዋርድ ቋንቋ፣ የጥላቻ ነገር ይጠቀም። እነዚያን ሁሉ ሰብስቦ ኦሮሞ እንዲህ ትባላለ ብሎ ሞልተዋል ልጆቹ። ስለዚህ ምንድነው ብለው ከነፍጠኛና ከሰፋሪ የጸዳች ኦሮሚያ መመስረት፣ ከሰፋሪ ማጽዳት ሲባል የአዲስ አበባን ህዝብ ሁሉ ማጽዳት የሚል አለበት በውስጡ።